ሰላም የእናታችን የሰሚነሽ ከሀገር ውስጥም ከሀገርም ውጭ ያላችሁ ወዳጆቿና ልጆቿ ባለፈው በጉልበታችሁ በገንዘባችሁ ስትረዱን የነበረው ትልቁ ዘመናዊ በ2000 ካሬ ሜትር ላይ ያለፈው ህንጻዋ ነው ማለት ነው። አሁን ባለፈው ስላብ ስንሞላ በሚገርም ሁኔታ ላይ እዚህ ላይ ደርሷል። ብሎኬት ተደርድረን ጨርሰናል ማለት ነው። ጂ ፕላሱ ዋናው ግራውንዱ አልቋል ማለት ነው። በተለይ ይሄንን ብሎኬት አልብሰን ጨርሰናል። በእናንተው በደጋግ ኦርቶዶክሳውያን በሰጣችሁን በጸሎት ይርዳችሁ ያላችሁን ድንግል ማርያም ትድረስላችሁ ካለው ታገናኛችሁ ብላችሁ ለረዳችሁን ሁሉ ምስጋናችንን እያቀረብን አሁን ደግሞ ከላይ የምትመለከቱት የክርስቲያን እንጨት አድርገን ስፖንዳ ዘግተን ፍላውዶ እያነጠፍን ነው። ለጂ ፕላስቱ እየሰራን ስለሆነ በተለይ በዚህ ወር ውስጥ ጂ ፕላስቱም የሙሌት ስራ ይሰራለታልና ትናንትና እየዘመራችሁ እግዚአብሔር እያመሰገናችሁ በጉልበት ስትረዱን የነበረው አንድ ቀን ጥሪ እናደርግላችኋለን። መታችሁ እንደምትሞሉ የድንግል ማርያም ፍቃድ ይሁንላችሁ ማለት ይሁንልን። መብርሃን እንደው ከሀገር ውስጥም ከሀገር ውጭም ያላችሁ ደጋግ ኦርቶዶክሳውያን ክርስቲያኖች ሁላችሁም ደግሞ አሁን ለጂ ፕላስ ትውላለው ነገር እርዳታ ትረዱን ዘንድ በድንግል ማርያም ስም ጥሪያችንን እናስተላልፋለን። በተለይ በጸሎት አስቡን። ባይኖራችሁ እንኳን በጸሎት አስባችሁ ድንግል ማርያም ስራው እንድትሰራ ከጎናችሁን እንድትሆኑ አደራላለሁ። ጤና ያጣችሁ ድንግል ማርያም ጤና ትስጥልን፣ በበረከት ትባርክልን፣ በትዳራችሁ ሰላማችሁን ታብዛልን፣ በጤናችሁ ተጠብቅላችሁ፣ ሰርታችሁ ነግዳችሁ እንድታተርፉ፣ ሮጣችሁ እንድትቀድሙ ድንግል ማርያም በበረከት ትርዳችሁ። ድንግል ማርያም ወላዲተ አምላክ ኪዳነ ምሕረት ባላችሁበት ሰላማችሁን ታብዛላችሁ። የህንጻውን የውስጡ ክፍሉና የላይኛው ክፍል ምን ላይ እንደደረሰ አንድ በአንድ የምናሳያችሁ ይሆናል። የብሎኬት ድርድር አድርገን ጨርሰናል ብያቸዋለሁ። አሁን እየገባን ነው። እንደምታዩት የእናንተ ጉልበት የእናንተ ገንዘብ የት እንዳረፈ ተመልከቱት። ሙሉን ይኸው በዚህ አንድ በር አለው፣ በዚህ ደግሞ እንደምታዩት አንድ በር አለው ማለት ነው። በዛ አንድ በር አለው። በተለይ ፍልሰታን በገዳማ ላይ እንደው ለማሳለፍ የምትፈልጉ ሰዎች በነጻነት በሰራችሁት አዳራሽ ነው የምታሳልፉት ማለት ነው። መብርሃን ትርዳልን እንላለን። ባላችሁበት ተጠብቅልን። ይሄ የመጀመሪያው ስላቡ የብሎኬት ድርድር ነው። እነኚህ ክፍት መስለው የሚታያችሁ ግን የመስኮት አገልግሎትና የበር አገልግሎት የሚሰጡ ናቸው ማለት ነው። እንደው ደስ እንዳላችሁ በጣም ባለሙሉ ተስፋ ነኝ ማለት ነው። ኪዳነ ምሕረት ቤታችሁን በበረከት ትሙላልን። የእናንተ ልፋታችሁ ውጤታችሁ እዚህ ላይ ደርሷል። እነዚህ ስራ ስንሰራ እንግዲህ የማቴሪያል ጥራት በኢንጂነሪንጎች ቴስት ተደርጎ ነው የተሰራው ማለት ነው። እስላሙን ስታዩት ደረጃውን በጠበቀ ብረት ነው በእናንተው ገንዘብ። ብሎኬቱንም እንደምታዩት በልዩነት አስመርተን በልዩነት ካሉት ነገር ገበያ ላይ ካሉት ሳንቲም ጨምረን በልዩነት ይሄ ዘመናዊ ጠንካራ አዳራሽ እንዲሆንና ዘመን ተሻጋሪ ስለሆነ በእናንተ በልጆቿ የተሰራው ትልቁ ዘመን ተሻጋሪ አዳራሽ ስለሆነ ብሎኬቶችን በጥራት በማቴሪያል አስመርምረን ያሰራን መሆኑን በዚሁ ማየት ትችላላችሁ ማለት ነው። እንግዲህ የሰሚነሽ ኪዳነ ምሕረት ወዳጆች እንግዲህ እንደምታዩት ያለውን ስራ የተሰረኛውን ስራ ከብዙ በጥቂቱ አሳይተናችኋል። ወደ ሁለተኛው ደግሞ ወዳለው ሙሌት እንወጣለን ማለት ነው። ሁላችሁም ተመልከቱን። ሁላችሁም መታችሁ ደግሞ ከዚህ የበለጠ በቪዲዮ ከምትመለከቱ ይበልጥ መታችሁ ለጉብኝት መታችሁ ደግሞ በረከት እንድታገኙበት ጥሪያችንን እያስተላለፍን ወደ ሁለተኛው እንሄዳለን ማለት ነው። የደረጃዎቹ መወጣጫ ይህን ይመስላሉ። ወደ ጂ ፕላስ ዋኑ ግራውንዱን ትተን ወደ ጂ ፕላስ ዋኑ እየወጣን ነው። እንግዲህ በእናንተ ጉልበት አሁን ድንግል ማርያም ሰሚነሽ ኪዳነ ምሕረት ዘንድ ከእናንተ የመጣው ገንዘብ ወደ ለእናንተው አገልግሎት ስለሚውል የተደበቀ ነገር የለውም። ሁላችሁም በአይናችሁ አይታችሁ ደስ የሚላችሁ በአይናችሁ አይታችሁ ሁላችሁም የምታመሰግኑት ስራ ስለሆነ ደስ እንደሚላችሁ ባለሙሉ ተስፋ ነን ማለት ነው። በተለይ ገዳሟ እዚህ እንድትደርስ ለረዳችሁን ለደገፋችሁን እናታችሁ ሰሚነሽ ኪዳነ ምሕረት በተለይ እንዲያምርባት ከትልልቅ ገዳማት ተርታ እንድትመደብ ላደረጋችሁን ሁሉ ለደጋግ ኦርቶዶክሳውያን ምስጋናችን በያላችሁበት ይድረሳችሁ እንላለን። እሺ እንደምትመለከቱት የሰሚነሽ ኪዳነ ምሕረት ወዳጆች እዩት፣ ተመልከቱት። ደስ የሚል ነው። ወደ ሁለተኛው ስራ ስንሄድ አሁን የክርስቲ ስራን ያደረግነው ስላቡን ሊሸከም የሚችል ክርስቲ ስራ ሰርተናል። ይሄም ደግሞ ከላይ ፍላውዱ አለው ማለት ነው። ከዛ ስፖንዳ ተዘግቶ ዳርዳሮቹ ስፖንዳ መሃል ላይ እየተሰሩ ነው ያሉት። እየጨረስን ያለ ነው። የዚህ ስራ አገልግሎቱ ምንድነው? ስላቡን ሊሸከም የሚችል ክርስቲ እንጨት አቆመናል ማለት ነው። ወደ ሁለተኛው ስራ እየሄድን ነው። በዚህ ሳምንት ውስጥ
የፍለውዱ ስራ ጨርሰን ያናጺ ስራ ጨርሰን ወደ ሙሌት በሚቀጥለው በዚህ ወር ውስጥ የምንገባ ይሆናል ማለት ነው። አሁንም እንደ ትናንትና ስንጠራችሁ ሰሚነሽ ስሙኝ ትለያለች ስንል ሰምታችኋት በበረከት ተባርካችሁ ድንግል ማርያም ይመርባት ወላዲተ አምላክ ደጇ እውነትም ሰው መጥቶ ይዳንባት ሰው ይብዛባት ብላችሁ ለረድታችሁን ያኛውን የነበረውን ጨርሰና ማለት ነው። አሁንም ደግሞ አሁንም ድንግል ማርያም በሀብት ያባረከቻችሁ ጸበሏን የጠጣችሁ ምህረት ያገኛችሁ ሰላም ያገኛችሁ ኪዳነ ምህረት ሰሚነሽ ብላችሁ ድንግል ማርያም የሰማቻችሁ አሁንም እንድትረዱን በድንግል ማርያም ስም በታምረኛው በኪዳነ ምህረት ስም ጥሪያችንን እናስተላልፋለን። ጸሎት እግዚአብሔር ይርዳችሁ ብላችሁ በየቤታችሁ እንድታስቡን ነው። በተለይ ደግሞ ከዛም በላይ ይሄንን ቪዲዮ ስትመለከቱት ሼር ኮፒ ሊንክ አድርጋችሁ ሁላችሁም ለደጋግ ኦርቶዶክሳውያን እንድታደርሱልን በታምረኛው በሰሚነሽ ኪዳነ ምህረት ስም ጥሪያችንን እናስተላልፋለን። ቪዲዮ የምትመለከቱ ደጋግ ኦርቶዶክሳውያን የኪዳነ ምህረት ልጆች እውነት እላችኋለሁ ደጇ የምህረት የቃል ኪዳን ደጅ ነውና ገዳምሽን የረገጠ ልመናው 3 ቀን ቢበዛ 7 ቀን ያላት መድኃኔዓለም ነው። በትዳራችሁ የተጨነቃችሁ በኑሯችሁ ያዘናችሁ ሰርታችሁ በረከት ያጣችሁ ነግዳችሁ ያላተረፋችሁ በብዙ መተት የምትሰቃዩ ቤታችሁን ዘግታችሁ የምታለቅሱ ገንዘባችሁን ለመድኃኒት የምትወጡ ኑ ወደ እናታችሁ ወደ ታምረኛዋ ወደ ሰሚነሽ ኪዳነ ምህረት መጣችሁ በረከት አግኙ ሰላም አግኙ ምህረት አግኙ እረፍት አግኙ ትላለች ኪዳነ ምህረትና መጣችሁ ለደጇ ሁላችሁንም ታብቃችሁ በታምራቷ ተፈውሳችሁ በእናትነት በረከቷ ባላችሁበት ሰላማችሁን ታብዛላችሁ። ኪዳነ ምህረት ብላችሁ ጠርታችኋት ወላዲተ አምላክ በሰላም ዘመናችሁን ትባርክላችሁ። የሰራችሁትን ባርካ ያያችሁትን ባርካ የተመኛችሁትን ሰጥታ ድንግል ማርያም በረከት በበረከት አድርግልን። ስራ ላጣችሁ ስራ ጤና ላጣችሁ ጤና በትዳራችሁ ትዳር የላችሁ ድንግል ማርያም ትዳር ሰጥታ በህይወት ባርካ ሁላችሁንም ለምስክርነት ታብቃልን። ድንግል ማርያም በህይወት ትርዳልን። ሁላችሁንም ከሀገር ውጭም ከሀገር ውስጥም ያላችሁ ሁላችሁም ድንግል ማርያም ዘመናችሁን ትባርክላችሁ። በተለይ ገዳሟን ለመርዳት የምትፈልጉ እንደው ደጋግ ኦርቶዶክሳውያን ሁላችሁ የገዳሟን አካውንት እላው ላይ እንለጥፍላችኋለን። በተለይ የተጨነቃችሁ ደግሞ ጸሎት እንዲደረግላችሁ የምትፈልጉ የገዳሟንም ስልክ እናስቀምጥላችኋለን። እመብርሃን ባላችሁበት ድንግል ማርያም ሰላማችሁን አብዝታላችሁ ጥያቄያችሁን መልስላችሁ ለምስክርነት ታብቃችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። የሰላም ጊዜ ይሆንልን። ስላለነው ምክንያት አረሳውም ያንን ዕለት አልዘነጋው ያን ደግነት እናቴ ሆይ ምልሽ ኪዳነ ምህረት እምዬ ሆይ ምልሽ ኪዳነ ምህረት